ብዙ ጊዜ ተማሪዎች ኦፊስ ላይ ረጅም ሰዓት የሚያሳልፉ ሰዎች ስልካቸው ወይም ደግሞ ላፕቶፕ ላይ ረጅም ሰዓት የሚቀመጡ ሰዎች የላይኛው የወገብ ክፍል ወይም ደግሞ አፐር ባክ ፔን ጀርባቸው ላይ ህመም በጣም ይኖራቸዋል እና ለዚህ ህመም ኤክሰርሳይሶችን እናሳያችሁ። የመጀመሪያው ኤክሰርሳይዝ ቴብል ስትሬቺንግ ወይ ደግሞ ቤድ ስትሬቺንግ የምንለው ነው። ትከሻችንና የእጃችን ክፍተት እኩል ሌቭል መሆን አለበት። ከዛ ምንድነው የምናደርገው? ልክ እንደዚህ እንዳለ አንደኛውን የመጀመሪያውን እጃችንን በዚህ በኩል በማድረግ አልጋውን ወይም ደግሞ ቴብሉን በጣም ፉል እንዲያደርጉት እንዲስቡት ማድረግ ነው። እንደዚህ ሲስቡት ምን እንደሚሰማቸው በዚህ በኩል ያለው ጡንቻ ስትሬች እንዲያደርግ ያደርጋቸዋል ማለት ነው። ይሄ ምንድነው ረጅም ሰዓት ታይት ሆኖ የነበረ ጡንቻ ስትሬች እንዲያደርግ ይረዳዋል። ይሄንን 15 እየቆጠርን በሁለቱም ሳይድ 3 ዙር እንሰራዋለን ማለት ነው። ይሄኛው በዚህ ነው፣ ይሄኛውም ደግሞ ሲሰራ ወደዚህ ይደረጋል ማለት ነው። ይሄኛው እጃችን ሞር ወደ እግር ወይም ደግሞ ወደ ጉልበት ቀረብ ተደርጎ ስትሬች ሲደረግ ሲጎተት በጣም ስትሬቺንግ ፊል ያደርጉታል ማለት ነው። ሁለተኛው ኤክሰርሳይዝ ደግሞ ትከሻችንን ይሄ ክርናችንን 90 ዲግሪ የሆነና ከዛ ወደ ላይ እንወስደዋለን እጃችንን ከዛ ደግሞ ወደ ቦታው 90 ዲግሪ እንመልሰዋለን ማለት ነው። ይሄ ኤክሰርሳይሶች ለምንድን ነው የሚረዳ? ከኋላ በኩል ያሉ ጡንቻዎቻችን ከስካፑላ ሆልድ የሚያደርጉ ጡንቻዎች አክቲቬት ለማድረግና እንዲጠነክሩ ለማድረግ ይረዳናል ማለት ነው። ሶስተኛው ኤክሰርሳይዝ ደግሞ ቢሮ ላይ ረጅም ሰዓት የሚያሳልፉ ሰዎችና ኮምፒውተርና ላፕቶፓቸው ላይ ኮምፒውተር ላይ ኦር ስልካቸው ላይ ረጅም ሰዓት የሚያሳልፉ ሰዎች የአንገት አካባቢና እዚህ አፐር ባክ ላይ በጣም ስቲፍ የመሆን አይነት ስሜት ይኖራቸዋል። ስለዚህ እሱን ለማፍታታት ምንድነው የምናደርገው? በሁለት እጃችን ጭንቅላታቸውን ሆልድ እንዲያደርጉትና ስትሬች እንዲያደርጉት ነው የምናደርገው ማለት ነው። እንደዚህ ሲሆን ከዚህ ከአንገት ጀምሮ እስከ አፐር ባክ ያሉ ጡንቻዎች በደንብ ስትሬች ያደርጋሉ ወይም ደግሞ በደንብ ይሳሳባሉ ማለት ነው። ከዚህ ቀጥሎ ደግሞ ይሄንንም ኤክሰርሳይዝ የምንሰራው 3 ጊዜ ነው። 15 እየቆጠሩ ወይ 15 ሰከንድ እየቆጠሩ 3 ጊዜ እናሰራቸዋለን ማለት ነው። የመጨረሻው ኤክሰርሳይዝ ደግሞ ምንድነው? ኮርነር ስትሬቺንግ ወይም ደግሞ ዶር ስትሬቺንግ ይባላል። ይሄ ደግሞ ከፊት ለፊት በኩል ያለው ፔክቶራሊስ መስል በጣም ታይት ነው የሚሆነው። ረጅም ሰዓት ስክሪፕት ሆነው የሚቀመጡ ሰዎች ስላውች ፖዚሽን ላይ የሚሆኑ ሰዎች ይሄ በጣም ስቲፍ ነው የሚሆነው። ይሄንን ስትሬች ማድረግ ይረዳል ማለት ነው ለአፐር ባክ ፔን። ስለዚህ ምንድነው የሚያደርጉት? ኮርነር ላይ 90 ዲግሪ እናደርግና ከዛ ወደፊት ትንሽ ገፋ ማድረግ እንደዚህ ሆኖ 15 እየቆጠሩ 3 ዙር ይሰራሉ ማለት ነው። ይሄንን እስካሁን ያየናቸውን ስፖርቶች በቀን 2 ቢሰራ በጣም ሪከመንድ ይደረጋል። እነዚህን ኤክሰርሳይሶች ሰርተው ነገር ግን ምንም ለውጥ ማምጣት ካልቻሉ የፊዚዮቴራፒ ሕክምናና ምርመራ በማድረግ ካለው ችግር መፍትሄ ማግኘት ይችላሉ። ኤልሳቤት ካሳይ ነበር ከዘኒ ፊዚዮቴራፒ ሕክምና ክሊኒክ የፊዚዮቴራፒ ባለሙያ።